ይሄንን ቪዲዮ ቅርጽ አልባው ጸጉር አልባው ሽቦ ጸጉር ለበላቸው አድርሱለት። እንደውም ናንኝ ናቲ ባርበርና ቦርሳሞ ለሴዶ የመጨረሻ ዲል አቀርብልህ ነው። ጆኒን ገብተህ ጆኒን ካሸነፍከው ብቻ 10 ሚሊዮን ብር እሰጥሃለሁ። ጋይስ ለምን ግን ተስፋ አንቆርጥም? ከኛ እኮ ቁርጣችንን አውቀን ለሌላው ዓለም እኛ አፍሪካውያን መኗኗሪያ መደበሪያ የምሬን እኮ ነው። ይሄን ቪዲዮ ካየው በኋላ እኔ ሁለቱን ቪዲዮዎች ኮምፔር አደረኳቸው እና በቃ የትና የት እንደተራራቅን። ለማንኛውም ይሄ ቪዲዮ ላሳያችሁና ከዛ ደግሞ የኛ ነው ላሳያችሁ። አይ ሁለተኛ ተቆርጣለህ? አልቆርጥም። ምን አባውን ነው እዚህ የመጣ? ና እኔን እያየህ ከመሞት በፊት የምትናዘዘው ነገር ካለ ለቤተሰብ የምትናገረው ነገር ካለ ከዚህ ጩዬ ላውጣና አሁን ጨንጓራን ካወጣሁት በኋላ እንግዲህ አሁን ያሁኑ እንዳያችሁት ነው። የኛን ደግሞ ላሳያችሁ። አልቦቦ ዋጀፋ ቢዲ ለቱ ሄሎ የምሬ ነው። ተስፋ ቁር ወለይ መጪ መንደርስበት አልቦቦ የበላቸው ቪዲዮ ባየ ቁጥር ጋይስ መሳቅ ማቆም አልችልም። ገና ኮሜንት እንሳል ካሳ ግን ይገባዋል ጋይስ። የምር ንቀት ነው። ቤት ማንገዛለን። ለማንኛውም ቪዲዮና ሹፊያችሁ ልመለስና ኮሜንቷን እንገርባለን። የተመንዳ ቴዲያራ አይደል? ሰላም ውድ የተወዳችሁና የተከበራችሁ የቲክቶክ ፓብሊክ በቃ ይሄንን ቪዲዮ ቅርጽ አልባው ጸጉር አልባው ሽቦ ጸጉር ለበላቸው አድርሱለት። አንተ ዶልፊን ጭንቅላት ስማ፣ እንፈሳፈስ ላይ እንፈሳፈስ ወይ ፈጽምልኝ ወይ ልፈጽም። ስማ እኔ እናንተ ማለት ነው ብንገናኝ ጌታ ምስክር ነው። እንደዚህ ትሸጥ እንደዚህ ጨምቀ አሪን አንጠባጥባል። አታቀኝም። እየኮረኮምኩ ብቻ አናት ላይ ያለውን ጸጉር ነጫ ዩዳኖ ሚያታል ቦርሳሞ ይባላል። ለኤምኤም አዘጋጆች ለሁሉም አድርሱ። በስነ ስርዓት ይፈሳፈሳሉ። ምን ሆነ የፈለገውን ብር አትይዤ ቀጥታ ቦክሱ ለመጀመር ዝግጁ ነኝ። ካሁኑ ተዘጋጅ። ቀብር አስፈጻሚ ወገኖች እንደምንም ሰብስባችሁ ሳጥን ያዘጋጁለት። እዛ በዘለለ አይ አም ሬዲ ዩ አር ሬዲ አታጥም ነን። እንደውም ናንኝ ናቲ ባርበርና ቦርሳሞ ኮሜዲያን ቦርሳሞ ለሁለት መቅጠም ፈልጋቸው ነው ባይዘይ ወላንተ በጣም ስታዩ ሰውነት የላችሁ፣ በጣም ቀጭን ናችሁ። እንደውም ቤት ላይ ምግብ ሰርታችሁ አይደለም መሰለ የምትበሉት፣ እንደዚህ የተጋጠ አጥንት ነው መሰለ የምትጠቀሙት። ገጥመሃል። እኔ ሁለታችሁን ባይዘው ፊት ለፊት መቅጠም ፈልጋለሁ። ቅጥነት አይደለም አታታብ ስስፋኪ ብራዘር ስስፋኪ ሳሪቸና ያመጣሁት ናቲንማ በቃ እንደዚህ አይቼ ነው የምጥለው። ቦርሳን መሆንማ እንድጠቅሽ አልጥለም እንደ መቤትን ሰንዝዘሽ አሁን እንድጠቅሽ አልጥለም። እኔ ቦርሳሞን አንተን እንዴ እኔ ብዙ ዓመት ልምድ ያለኝ ሰው እኔ ጠቅሼ ጥላለሁ። ናቲ ባርበር ውስጥ ጸጉሪ ማል ገብቼ እንደ ቀማል የአፍሪካን ዳንስ ነው መደንስብኝ። ተዘጋጁ። ገጥመሃል። ሼር አድርጉለት እንዳይዘነጋ። ዘይት ሰንደተር እሺ ነው ሱቅ ወደ ሱቅ ስንት ነበር ነው? 3000 ብር 3000 ብር አንድ ላይ ነው የምትኖሩት? እሺ ከሌላ ቦታ መጣችሁ ነው ተሰዳችሁ? በቃ ፈጣሪ ይርዳችሁ ነው። ያቅምን ዘይት ምናምን ገዛላችሁ የምፈልገውን እናንተ ደግሞ እነዚህ ፋሚሊዎችን አመስግኑ። እነሱ ነው የሚያበረታቱት። አመስግኗቸው። እሺ ይባላል። ይኸውልህ እናንተ ቤት ላይ ማማዬ ስንት ዓመትሽ ነው? ብቻ ነው። አዎ አንተ ደግሞ አልቦቦ ዋጀፋ ቢዲ ለቱ
ጉዴ! አንተንም ጨርሶ ይማረ። ኧረ ተውኝ። ወረቀሎ ማረግም አለማረግም ችግር አልቦቦ ስስት የሚባል ነገር የማያውቅም በላቸው እኮ አይርዳ ሲረዳ አይን የለም። አልቦቦ መሄድ ካልቀረ ከአንገት በላይ አትታከምም ነበር ወይ? ኧረ ተውኝ። በራሴ ተነሳ ጭራሽ ተነሳስተን ግን እውነት የቻለውን ያደረገው ጋይስ። ይህን ለማድረግ እኮ ራሱ ቅን ልብ ይጠይቃል። ቅን መሆን አለበት። ቅንቅና ሙላ ትስቃላችሁ ደግሞ ጋይስ። ምን ያህል ግን ግራም እናጋባ ህዝቦች ነን የምር። ሴዶ ግን ምን እሺ ነው 10 ሚሊዮን ምናምን ትላለህ እንዴ? እኛ ታሸንፋለህ አታሸንፍም እያልን ልንመድብ ስንል ገና 10 ሚሊዮን ሲጀመር ምን ያደርግልሃል? ለማንኛውም ቪዲዮን አሳይቻችሁ ልመለስና እንወራበታለን። ውድድሩን ለሌላ ሰው ሙስሊም ነው ሴዶ ሙስሊም ነው ብላችሁ ለሌላ ሰው አሳልፋችሁ ልትሰጡ ስፖርት ውድድር ማርሻል አርት ከሃይማኖት ጋር ታገናኛላችሁ? ከሃይማኖት ከዘር ታገናኛለህ? እኔ እኮ ዋጋዬ ይኸውላችሁ 5 ሚሊዮን እኮ ለኔ ዋጋ ይኸውላችሁ ለህዝቡ ብዬ ነው። ለሴዶ የመጨረሻ ዲል አቀርብልህ ነው። ጆኒን ገብተህ ጆኒን ካሸነፍከው ብቻ 10 ሚሊዮን ብር ሰጣለሁ። ከማኔጅመንት ጋር ተነጋግሬ 10 ሚሊዮን ብር ካሸነፍከው ብቻ የኢትዮጵያ ህዝብ ሴዶ ሪንግ ገብቶ ሲጫወት ማየት ይፈልጋል። እኔ ደግሞ 10 ሚሊዮን ብር እሰጠዋለሁ። ግን ሴዶ ጆኒን ማሸነፍ አለበት 10 ሚሊዮን ብር ይዞ ለመውጣት። ከነገ ወዲያ ስካይላይት እንገናኝና የምትወደውን ምግብ እንጆይ እያደረግን ያው ኢትዮጵያ ስለሚያውቅ የምትወደውን ምግብ እየበላን እየጠጣን ቁጭ ብለን እየተነጋገርን አንተ በምታመጣው የህግ ባለሙያ ወይም ደግሞ ህግን ተከትለን ትፈርማለህ። እኛ 10 ሚሊዮን ብር ኦፈር አድርገንልሃል። ጆኒን ግን ማሸነፍ አለብህ። ጆኒን ካላሸነፍክ ምንም አይነት ብር ይዘህ አትወጣም። ጆኒን አሸንፍ፣ ከዛ 10 ሚሊዮን ብር ይሰጥህ። ማርሻል አርቲስት ነኝ ያው ስለምትል ህዝቡም እንደዛ ስለሆነ የሚያውቅህ ጆኒ ደግሞ ተስማምቷል። አሸንፈው 10 ሚሊዮን ብር ይዘውጣ። ካላሸነፍክ ምንም አታገኝም። ይሄን ኦፈር አድርገንልሃል። የመጨረሻ ኦፈራችን ነው ይሄ። በኢትዮጵያ ህዝብ ነው ኦፈር ያደርግንልህ። በሶሻል ሚዲያ በሚከተለን ማህበረሰብ ስም ምግብ እየበላን እናውራ። የምንግባባ ይመስለኛል ያኔ። ይሄ መልእክት ለኢትዮጵያ ህዝብና ለጌታቸውን ፋይቱ ለሚያዘጋጀው ማለት ነው። እኔ ጌታቸውን የጠየቁት አብረን ከምንሰራው ቢዝነስ ከትኬት 10% ስጠኝ ነው እንጂ ያልኩት ፋይቱን የተቀበልኩት ቆይቷል። በ5 ሚሊዮን ተስማምተናል። አሁን መጥቶ እሱ ፕሮፌሽናል በሆነ ወይ 10 ሚሊዮን ብር ያሸነፈ ይዞ ይሄድ አለ። እኔ እሱ ምን አገባኝ? አያገባኝም እኮ እኔ ከትኬቱ ከሚገኘው ትኬት 10% ስጠኝ ነው ያልኩት። ወጣችሁ አይደል? ቢዝነሱ ያው ሁላችሁ የምትመጡት ፋይቱ እኔን ብላችሁ ነው አትመጡት። እኔን ብላችሁ እስከመጣችሁ ድረስ እኔም ልጠቀም። ለምሳሌ 10,000 ሰው የሚገባ ከሆነ ከ10,000 ሰው 10% ስጠኝ ነው ጥያቄ የጠየቁት እንጂ ፕሮፌሽናል ወይ በሆነ መንገድ 10 ሚሊዮን ብር እና ውሰድ ካሸነፍ ምናምን ይሄ ፕሮፌሽናል መንገድ አይደለም። ስለዚህ ይሄ ፕሮፌሽናል መንገድ ስላልሆነ እኔ አክሰፕት አላደርግም። እኔ የምፈልገው ከምናመጣው ቢዝነስ አንድ ላይ እንድንሰራ ነው። ህዝቡም እንዲያቀል የሚፈልገው አንተ በስካቫተር ተጠቀም፣ እኔ ከማንኪያ ከምንሰራው ቢዝነስ እኔ በማንኪያ አንተ በስካቫተር ነው ብዬ ጠየቁት። ከተስማማው እሺ ይላል፣ ካልተስማማው ይቀራል እንጂ ገብቶ ቪዲዮዎች ላይ ሪፖርት በማስደረግ ቪዲዮ በማስጠፋት አካውንት ላይ ሪፖርት በማድረግ እኔ ማሸነፋችን ማለት ነው። እኔ ቲክቶክ ተዘጋ አካውንት ያልተዘጋ በኢትዮጵያ ህዝብ ውስጥ ለዘላለም አንድ ቪዲዮ ሌላ አካውንት ከፍቼ ብለህ በሚሊዮኖች ይታያል ማለት። ስለዚህ አንተና ጓደኞች ጀሌዎች መተህ አካውንት በማዘጋት ይሄው እኔ አካውንቴ ከታች እንደምታዩት ዋርኒንግ ይላል። ያያችሁት ነው። አካውንት በማዘጋት ምንም መፍትሄ አይመጣም ማለት ነው። ቢዝነስ ነው የምንሰራው። ምንም ሌላ የአገር ጉዳይ አይደለም። ምን አይደለም። በቢዝነስ ከተስማማን እንስማማለን፣ ካልተስማማን አንስማማም እንጂ እንደ ፈሪ መተህ አካውንት ማዘጋት ወይም አካውንት ላይ ሪፖርት ማስደረግ አይደለም። አንተም ጆኒም ሌሎቹም ማለት። ስለዚህ ቢዝነስ ነው። ካልተስማማን ይቀራል፣ ከተስማማን ይካሄዳል ማለት። ምንድነው ይሄ አካውንት ወደ ማዘጋት መምጣት ማለት? ለምን ተጠቀረ አይደለም። የኔ አካውንት ግን ክብሬን አስጠብቂያለሁ። ይሄን እንድታቆልኝ የኢትዮጵያ የምፈልገው የላ ተፈጠረ ወላሂ ዝም ላይ ልጅ አይመጥረኝ። ሴዶ ለምን ሄደሽ 10 ሚሊዮን ብርሽን አትቀበይም? ጌች እኮ ስካይላይት ቁጭ ብሎ ቁርጡን አዞ እየጠበቀ ነው። ለምን አትቀበል? ሄደ ቁርጡ ስካይላይት ቁጣለ። አያችኋ ቪዲዮ ምን ታያችሁ? ምንድነው የገባችሁ ነገር አለ? የምር የገባችሁን ነገር ኮሜንት ላይ ጻፉልኝ። ለምን እንደጠየኳችሁ ታውቃላችሁ? ሰው ስንት ተጨንቆ ስንት ተጠቦ አይዲያ ፈጥሮ ጽድት ባለ ካሜራ ቀርጾ
ላይክ አይደረግም። አሁን ምንም ሳይገባ ላይክ እናደርጋለን ማለት ነው። ወይኔ የምር በጣም ነው ያሳቀኝ ማለት ነው። እንዴ ምንም የገባችሁ ነገር እንዴ ምንም ስላልገባ ኤኒዌይ ቀልዱ ቀልድ ነው፣ ኪሱ ባዶ ነው ይላል ያገሬ ሰው። ይመቻችሁ።